ሰላም ጤና ይስጥልኝ የስፖርት ቤተሰቦች። ትላንት ምሽት በአውሮፓ ቻምፒየንስ ሊግ እጅግ አስደናቂና ያልተጠበቁ ውጤቶች ተመዝግበዋል። ታሪክ የተጻፈበት ምሽት ነበር። ቼልሲና ማንቸስተር ሲቲ በገዛ ሜዳቸው ተሸንፈው ሲወጡ፣ የፖርቹጋሉ ስፖርቲንግ ሊዝበን ደግሞ የማይታመን ታምር ሰርቷል። በሌላ በኩል በአፍሪካ እግር ኳስ ከፍተኛ ውዝግብ ያስነሳው የካፍ ውሳኔ እና የሳዲዮ ማኔ ብርቱ ቁጣ መነጋገሪያ ሆኗል። ዛሬ እነዚህን አንኳር ጉዳዮች በዝርዝር እንመለከታለን። ወደ ዝርዝር መረጃዎቹ ከመሄዳችን በፊት ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ትናንት ምሽት በአውሮፓ ቻምፒየንስ ሊግ የምሽቱ ጨዋታዎች መካከል ማንቸስተር ሲቲ በሪያል ማድሪድ 2-1 በመሸነፉ በድምር ውጤት 5-1 በሆነ ውጤት ከውድድሩ ተሰናብቷል። የካቻምናው ሻምፒዮን ማንቸስተር ሲቲ ከውድድሩ ውጭ ሆኗል። ሲቲዎች በሜዳቸው ውጤቱን ለመቀልበስ ቢገቡም በ20ኛው ደቂቃ ላይ በርናንዶ ሲልቫ ኳስ በእጅ በመንካቱ በቀጥታ ቀይ ካርድ ማየቱ የፔፕ ጋርዲዮላን እቅድ አበላሽቶታል። ቪኒሺየስ ጁኒየር በ22ኛውና በ94ኛው ደቂቃ ሁለት ጎሎችን በማስቆጠር ማድሪድን ወደ ቀጣዩ ዙር አሳልፏል። ኤርሊንግ ሃላንድ ለማንቸስተር ሲቲ አንዲት ጎል ቢያስቆጥርም ቡድኑ ከሽንፈት ሊታደገው አልቻለም። አርሰናል በበኩሉ በሜዳው ባየር ሊቨርኩሰንን አስተናግዶ 2-0 በማሸነፍ በድምር ውጤት 3-1 ወደ ቀጣዩ ውድድር ማለፉን አረጋግጧል። መድፈኞቹ በኤሚሬትስ ስታዲየም ሙሉ ብልጫ ነበራቸው። ምንም እንኳን የሊቨርኩሰኑ ግብ ጠባቂ ያስ ኖረር ድንቅ ብቃቱን ቢያሳይም ኤብሬች ኢዜና ዲክላይን ራይስ ባስቆጠሯቸው ሁለት ድንቅ ጎሎች አርሰናል 8ቱን የተቀላቀለ ቡድን ሆኗል። በስታንፎርድ ብሪጅ ፒኤስጂን የጋበዘው ቼልሲ 3-0 በመሸነፉ እንዲሁም በድምር ውጤት 8-2 በመሸነፉ ከውድድሩ የተሰናበተ ሌላኛው የእንግሊዝ ቡድን ሲሆን በስታንፎርድ ብሪጅ ፒኤስጂዎች እጅግ ፈጣን ነበሩ። ከቫሬስኬሊያ፣ ብራይሊ ባርኮላና ማዩሉ ባስቆጠሯቸው ጎሎች ፒኤስጂ በድምር ውጤት 8-2 በሆነ ሰፊ ልዩነት ቼልሲን አሳፍሮ ወደ ፓሪስ ተመልሷል። ስፖርቲንግ ሊዝበን ቦዶ ግሊምትን 5-0 በድምር ውጤት 5-3 ያሸነፈበት ጨዋታ የምሽቱ ትልቁ ተአምር ነበር። በመጀመሪያው ጨዋታ 3-0 ተሸንፎ የነበረው ስፖርቲንግ በሜዳው 5-0 በማሸነፍ የማይታመን ታሪክ ሰርቷል። ጎሎቹን ኢናሲዮ ፖቴ፣ ሉዊስ ሱዋሬዝ፣ አርዋጆ እና ራፋኤል ኔሊያስ አስቆጥረዋል። የሩብ ፍጻሜ ድልድልና የዛሬ ምሽት ጨዋታዎች ከዚህ ውጤቶች በኋላ የሩብ ፍጻሜ ፊልሞች ታውቀዋል። አርሰናል ከስፖርቲንግ ሊዝበን፣ ሪያል ማድሪድ ከባየር ሙኒክ ወይም አትላንታ አሸናፊ፣ ፒኤስጂ ከሊቨርፑል ወይም ጋላታሳራይ አሸናፊ ይጫወታሉ። ዛሬ ምሽት ደግሞ ቀሪዎቹ የጥሎ ማለፍ ጨዋታዎች ይቀጥላሉ። ሊቨርፑል ከጋላታሳራይ፣ ባርሴሎና ከኒውካስል የሚጠበቁ ጨዋታዎች ሲሆኑ በሌላ መርሃ ግብር ባየር ሙኒክ ከአትላንታ እንዲሁም ቶተናም ከአትሌቲኮ ማድሪድ የሚያደርጉት ጨዋታ ይጠበቃል። የአፍሪካ እግር ኳስ ውዝግብ እና ሴኔጋል እንዲሁም ካፍን የተመለከቱ ጉዳዮች ስናልፍ ነገሮች ተካረዋል። ካፍ የአፍሪካ ዋንጫውን ለሞሮኮ ለመስጠት የወሰነው ውሳኔ ሴኔጋሎችን አስቆጥቷል። ሳዲዮ ማኔ በቁጣ ዓለም ዋነኛውን አሸናፊ ያውቀዋል። በአፍሪካ እግር ኳስ ውስጥ ያለው ሙስና የአህጉሪቱን ደጋፊዎች ስሜት የጎዳ ነው ሲል ቅሬታውን ገልጿል። ፓትሪስ ኤቭራ በበኩሉ ውሳኔው የአፕሪል ዘፉል ቀልድ መስሎት እንደነበር ገልጿል። ይህ ለአፍሪካ እግር ኳስ ውርደት ነው ብሏል። የሴኔጋል እግር ኳስ ፌዴሬሽን ጉዳዩን ወደ ዓለም አቀፍ የስፖርት ፍርድ ቤት ካስ እንደሚወስደው አስታውቋል። የቀድሞ የሊቨርፑል ተከላካይና የአሁኑ የስካይ ስፖርት ተንታኝ ጄሚ ካራገር በበኩሉ አፍሪካ ውስጥ እግር ኳስ የለም፣ ሁሉም ነገር ቀልድ ነው የሚመስለው ስል የተናገርኩት ከዚህ በፊት ይህንን አይነት መረጃዎች በማስመልከት ነው ሲል ተናግሯል። የዛሬው የስፖርት መረጃችን እነዚህን ይመስሉ ነበር። የእናንተ የሩብ ፍጻሜ ግምት ማን ነው?
አርሰናል ወይስ ስፖርቲንግ? እንዲሁም በካፍ ውሳኔ ላይ ያላችሁን አስተያየት ምንድን ነው? ኮሜንት ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። በቀጣይ መረጃዎችን እስከምንገናኝ ድረስ ቻናሉን ሰብስክራይብ በማድረግ ተባበሩን። መልካም ቆይታ።